ሃይ ጋይስ ሳመር ስለሆነ ያው አሜሪካን ሀገር ነው ያለሁት። በጣም ሙቀት ጊዜ ስለሆነ ብዙ ጊዜ ደግሞ እንደዚህ ሙቀት ነገር ሲኖር ውጭ ግሪል እናደርጋለን፣ ስጋ እንጠብሳለን ምናምን። አት ዘ ሴም ታይም ደግሞ ሳይድ ዲሽስ ምናምን እንሰራለን። በጣም ነው የምወደው ምግብ ቢኖር ሳልሳ ኤንድ ቺፕስ ነው። ያው የሜክሲካኖች ምግብ ነው፣ ግን አይ ሪሊ ላቭ ኢት እና ፕሮባብሊ ሜክ ኢት ኤቭሪ ዊክ ልክ ፀሐይ ሙቀት ሲመጣ በጣም የምሰራው ነገር ነው። እና ኤኒዌይስ ሌትስ ሜክ ሳም ግሪን ሬድ ሳልሳውን እዚህ ጋር ዩቱብ ላይ አሳያችኋለሁ። ግሪን ደግሞ ቲክታክ ላይ አድርጌዋለሁ፣ ሄዳችሁ እዩት። ባይ ዘ ዌይ እስካሁን ሰብስክራይብ የማታረጉ ላይክ ማታረጉ ግን ተቀይሜያችኋለሁ። እያያችሁ ዝም ብላችሁ ሮጣችሁ ትሄዳላችሁ። በእውነት ሼም ነው። ኤኒዌይስ ለስ ኩክሊ እንስራው ቢካዝ ትንሽ ቀዝቀዝ ማለት ስላለበት ከሰራ ነው በኋላ ኩክሊ እንስራው። ቬሪ ሲምፕል እሺ። ግን በስጋ መብላት ትችላላችሁ፣ በዶሮን ተጠብሶ እንደን ቺፕስ with ሳልሳ ኤቭሪቲንግ። ኤኒዌይስ እንደ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ላስት ዩ about a week and a half። እኛ ቤት ዊክ ነው ትላላችሁ። but anyways come on let's make ይህን ሳልሳ ለመስራት ካስታይረን ቢኖራችሁ በጣም አሪፍ ነው። ኤኒዌይስ ካስታይረናችሁ ትንሽ ጋለ ካለ በኋላ ዘይት አድርጋችሁበት ቲማቲም፣ ነጭ ሽንኩርት፣ ቃሪያ እና ነጭ ሽንኩርት ማድረግ አለባችሁ። እንደዚህ ጥብስ ታረጉታላችሁ። ዘይት ትንሽ እርጩበት ወይ አፍስሱበት። እንደዚህ ጥብስ ታረጉታላችሁ። የሆነ ታይም ላይ ሽንኩርቱንና ነጭ ሽንኩርቱን ወደ ዳር አድርጉት። ስለሚበስል ቶሎ እንዳያርባችሁ ወደ ዳር አድርጉት። ቃሪያውና ቲማቲሙ ትንሽ ጊዜ ስለሚፈጅ እነሱን በደንብ ጥብስ አድርጉት። ትንሽ እንደ ቻርኮል ነገር እንደ መቃጠል ነገር ሲል ቲማቲሙን ታወጡታላችሁ። አያችሁ እዚህ ጋር እንደተቆራ ያለው ሁሉም ሳይድ እንደዚህ ሲሆን ታወጡታላችሁ። ይሄን መጥበስ ከ30 እስከ 45 ደቂቃ ሊፈጅባችሁ ይችላል። እንደ ኃይላችሁ ነው፣ እንደ እሳታችሁ ኃይል ነው። በደንብ ጥብስ አድርጉት። ከዛ እንዲቀዘቅዝላችሁ ታወጡትና በጣም መቀዝቀዝ አለበት። ከመፍጫታችሁ በፊት በደንብ ቅዝቅዝ ማለት አለበት። ስትፈጩት የቲማቲሙ ቴስት እንዳይቀየርባችሁ በጣም መቀዝቀዝ አለበት። ከዛ እንደዚህ መፍጫ ውስጥ ከታችሁ ፍጩት። ቃሪያውን እስከነ ፍሬው ማድረግ ትችላላችሁ እንዲያቃጥልላችሁ ከፈለጋችሁ። ካልሆነም ፍሬውን አውጡትና ክተቱት። ቲማቲሙ ግን ሙሉ ቲማቲሙ ነው የምከቱት። ከዚህ በኋላ ማደርገው ደግሞ ስላንችሮ ነው፣ አረንጓዴ ስላንችሮ ቅጠሉን። ፕሊዝ ጋይስ በደንብ ስላንችሮን በደንብ በቀዝቃዛ ውሃ አጠቡት። በደንብ አድርጋችሁ ጠቡትና ከተፉት። አንድ ባንች ነው እንደሚሸጠው ማለት ነው፣ እንደሚሸጥላችሁ እሱን ታረጉበታላችሁ። ከዛ ኦሬጋኖ እዚህ ጋር አለላችሁ፣ ኦሬጋኖ አድርጉበት። ከዛ ከሙን ኪዩመን ነው ማደርግበት። ከዛ ደግሞ ሎሚ እና ኦሊቭ ኦይል። እነሱ ስፓኒሾች ብዙ ጊዜ ቬርሴብል ኦይል ነው የሚጠቀሙት፣ እኔ ግን ኦሊቭ ኦይል ነው የምጠቀመው። አንዳንዴ ከፈጫችሁት በኋላ የማይኒድ ሞር ሎሚ ሊያስፈልጋችሁ ይችላል። ስለዚህ ሎሚ ኤክስትራ አዘጋጁ፣ ጀስት ኢን ኬስ ካስፈለጋችሁ ማለት ነው። በደንብ እንደዚህ ከጨመራችሁበት በኋላ ጨው ደግሞ ብዙ ጊዜ የቶርቲያ ቺፕስ ጨው አለው በጣም እና እያያችሁ የምታረጉበት። እኔ እዚህ ጋር በትንሹ ነው ያደረኩት። ከዛ ከፈጨው እዚህ ጋር ጨው ደግሞ ትችላላችሁ። ጨው ካነሰ አላደረኩበትም ቢካዝ የገዛነው ኦሬዲ ከቺፕሱ ጋር ቀምሳችሁ አጨው ስላለው ኦሬዲ ቺፕሳቸው በጣም ሳልቲ ስለሆነ ከፈጫችሁ በኋላ እየቀመሳችሁ ደግሞ በጣም ጨው አድርጉት። ትንሽ አንኳራ ሶኔ ከፈጨው በኋላ ስልጭ ያስፈልገው ነበርና እዚህ ጋር ከፈጨውት በኋላ የጨመርኩት ነገር ቢኖር ጨው ነው። ቀምሼው ያ ቢኬርፉል እሺ። ጨምሬ የሳልሳ ቺፕስ ስትገዙ ቶርቲያ ቺፕስ እና ትንሽ ቀዝቀዝ ያለው ስለሆነ እንደፈጫችሁት ፍሪጅ ውስጥ በጣም ቀዝቀዝባችኋል። ኤኒዌይስ እዚህ ጋር መታየት አረንጓዴው ማሰራሁት ፍሪጅ ውስጥ ከሳምንት እስከ 2 ሳምንት ሊቆይላችሁ ይችላል አንዴ ከሰራችሁት በኋላ። ይሄ ደግሞ እዚህ ጋር ለሁለት ሳምንት ምናምን አሪፍ ነው። ቪዲዮ ቺፕስ ብቻ ሳይሆን በማድረግ ግሪል ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። ካመንቱ ላይ በአሳም አድርጌ በጣም በላ ነው ኤንድ እንደ ሰላጣ ድሬሲንግም እጠቀመዋለሁ። ስላንትሮ ይሄ አረንጓዴው ቅጠል በጣም ስለምወደው በጣም ነው የምጠቀመው። እንደዚህ አድርጌ ሰርቼላችኋለሁ። ይሄ አረንጓዴ ደግሞ በአቮካዶ የተሰራ ነው። እሱም ማየት ከፈለጋችሁ ቲክታክ ፔጅ ላይ ለጥፌዋለሁ፣ ሄዳችሁ እዩት። ሆፕፉሊ ይሄን ቪዲዮ ኢንጆይ አድርጋችኋል። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ካመንቱ ላይም ጻፉልኝ። ቴንክ ዩ ባይ